ጋር የተገናኙ እናንተም ይህን የተመለከተ ጥያቄን በተደጋጋሚ በስልክ ስጠይቁን ነበር። ይህንን ተከትሎም ስለ ጉዳዩ ለማወቅ ኩባንያውን እንዲሁም የሚቆጣጠረውን ንግድ ሚኒስቴርን ጠይቀን ይህንን መረጃ አሰናድተናል። ኩባንያው ከዛሬ 21 ዓመት በፊት ተመስርቷል። ዋና መቀመጫው በቻይና ቲያንጂን ነው። በዓለም ላይ ከ190 በላይ ሀገሮች ውስጥ የሚሰራ ሲሆን መረጃዎች እንደሚናገሩት ከቻይና ውጪ የሚሸጣቸውን እንደ ካልሲየም ያሉ ተጨማሪ ምግቦችን በመጠቀም የሩሲያና የጀርመን ዜጎች ቀዳሚ ናቸው። ቲያንሺ ኢትዮጵያ በኢትዮጵያም በቀጥተኛ ንግድ ተመዝግቦ ስራ ከጀመረ 8 ዓመት ገደማ ሆኖታል። ሰሞኑን ደግሞ ከዚሁ ኩባንያ ጋር በተገናኘ ታግዷል፣ ሌላ ጊዜ ደግሞ ተዘግቷል የሚሉ መረጃዎች መውጣታቸውንና ለሸገርም ከአድማጮች ተደጋጋሚ ጥያቄዎች መምጣቱን ተከትሎ ስለ ጉዳዩ ለማወቅ ንግድ ሚኒስቴርን እንዲሁም ቲያንሺ ኢትዮጵያን ሸገር አነጋግሯል። አቶ ነጻነት ዘነበ በቲያንሺ ኢትዮጵያ ሀገር አቀፍና ዓለም አቀፍ ደረጃ የማስተማር ስራን ሌክቸረርና የግል አከፋፋይ ሆነው ይሰራሉ። እሳቸው እንደሚሉት ቲያንሺ ኢትዮጵያ በ4 የተለያዩ ዘርፎች ፈቃድ በመውሰድ በኢትዮጵያ ይሰራል። ያሉት አባሎች ቁጥርም ከ230 ሺህ በላይ ደርሷል። ኩባንያው ስለሚከተለው የቢዝነስ መንገድና አሁን ስሙ አብሮ የተነሳበት ስላለው በኢትዮጵያ ክልክል ስለሆነው የፒራሚድ ንግድ እንዲያብራሩልን ጠየቅናቸው። ስራችን ምንድነው? በኔትወርክ ማርኬቲንግ ውስጥ አንደኛ አንድ አምራች ለተጠቃሚው ምርትን ያደርሳል፣ ዳይሬክት ማለት ነው። ምንም ነገር በመሐከል አሻሻጮች ሳይኖሩ። ከዛ ደንበኛው ሳቲስፋይድ ሲሆን ከካምፓኒው ጋር ይዋዋላል። ምን አይነት ውል? በእኔ ምርት አንተ ደስተኛ ነህ፣ እውነተኛ አስተዋዋቂ ልትሆን የምትችለው አንተ ነህ፣ በሚዲያ ከማስተዋወቅ አንተ አስተዋውቅልኝ ይላል። በእንደዚህ አይነት እየሰራን ነው። ኔትወርክ ማርኬቲንግ የምንለው ይሄ ነው። ምርትን ተጠቅሞ በምርት ልክ ኮሚሽን የሚከፍል ፒራሚድ ስኪምስ ሰውን በማስገባት የኢትዮጵያ መንግስትም ያወጣው አዋጅ ላይ ሰው በማስገባት በሰው ልክ ኮሚሽን የሚከፍሉ እንግዲህ ሰው መሰብሰብ አስበው ጌም ነው ሊሆን የሚችለው። አቶ ማከለ ኢማም በንግድ ሚኒስቴር የኮርፖሬት ኮሚኒኬሽን ዳይሬክተር ናቸው። እሳቸው እንደሚሉት በኩባንያው ውስጥ ከሚሰሩ አባሎች ወደ ፒራሚድ ንግድ አዘንብለውና ተሰማርተው ተገኝተዋል። ፒራሚድ ንግድ በእኛ ሀገር አይፈቀድም። ስለዚህ እሱ ያወጣው ፍቃድ የፒራሚድ ንግድ ፍቃድ አይደለም። የሚሰራው ግን የፒራሚድ ንግድ ስራ ሆኖ ተገኘ ማለት ነው። ለዚህም ከዚህ ቀደም ማስጠንቀቂያን ሰጥተናል። አሁንም በድጋሜ በዚህ ስራ ውስጥ ስላገኘናቸው ለማገድ ተገደናል ብለዋል አቶ ማከለ። አቶ አስመላሽ በየነም የቲያንሺ ኢትዮጵያ ቡድን ውስጥ አባል ናቸው። እሳቸው እንደሚሉት ቲያንሺ ወደ ሀገር ውስጥ ምርት እንዳያስገባ የሚል እግድ ብቻ ለጊዜው ተጥሎበት እያለ በአጠቃላይ እንደተዘጋ በኢትዮጵያ ያለው ህልውናም እንዳከተመ ተደርጎ ይወራል። ይህ ግን የተሳሳተና ስራችንንም የሚጎዳን ይላሉ። ምክንያቱም ከዚህ ውጭ ያለው ስራ አሁንም እንዳለና እየተሰራ ስለሆነ ቲያንስ ላይ አሁን ከንግድ ሚኒስቴር የተነሳበት ጥያቄ ከኢምፖርት ስራው ጋር ብቻ የተያያዘ ነው ማለት ነው። ቲያንስ ኢምፖርት የሚያደርጋቸውን ምርቶች በተወሰነ መልኩ ታግዷል ነው እንጂ ተሰርዟልም አልተባለም። ስለዚህ በዚህ ምክንያት የተፈቀደለት ከንግድ ባንክ የተፈቀደለት የውጭ ምንዛሬ ወይም ፎሬን ከረንሲ ሰስፔንድ ነው የተደረገው፣ ታግዷል እንጂ በፍጹም አልተሰረዘም። ስለዚህ ቲያንስ እየሰራ ያለው ዛሬም ስላልታሸገ ነው። ዛሬም የዲስትሪቢዩሽን ፍቃዱም የሪቴይሊንግ ፍቃዱም ያወጣው በትክክል ግብር ይከፈልባቸዋል፣ በትክክልም እየተሰሩ ስለሆነ ሁሉም የቲያንስ ቢሮስ በአሁኑ ሰዓት ስራ ላይ እየተገኙ ግን ስራው እንደተዘጋ እና ሰምራይዝ ለማድረግ ያህል ቲያንስ ላይ የተነሳበት ኮምፕሌን ከኢምፖርት ላይሰንሱ ጋር ብቻ የተያዘ ነው ማለት ነው። እሱም ለጊዜያዊ ነው የታገደው። የንግድ ሚኒስቴር የኮርፖሬት ኮሚኒኬሽን ዳይሬክተሩ አቶ ማከለ ኢማምን በቲያንሺ በኩል እግድ እንጂ እንዳልተዘጋ እየተነገረ ነው። ንግድ ሚኒስቴር ቲያንሺን ዘግቶታል ወይ የሚል ጥያቄን አንስተንላቸው ፈቃዳቸው ትክክለኛ ነው፣ ችግር የተፈጠረው በፒራሚድ ንግድ ውስጥ ተሰማርተው መገኘታቸው ነው ብለዋል። ቲያንሽን እዚህ እንዳይሰራ አይደለም። ያ ማለት አሁን ቀጣይ ምን በትክክለኛው መንገድ ሊሰራ የሚችል ማንም አይሰራም ማለት አይደለም። የተከለከለው አይነት ስራ አሁንም በስራ ፍቃዱ ግን ሲሰጣቸው ሊያሰራ የሚችል ነው። ፍቃዳቸው እኮ ትክክለኛ ፍቃድ እኮ በትክክለኛ ፍቃድ ሊሰራ የሚችል ማንም አካል አይከለከልም። ከዚህ በኋላስ ለሚለው ጥያቄ ኃላፊው ጥፋቱን ለይተን በጥፋቱ መጠን ምን እርምጃ ይወሰድ የሚለውን ወደፊት እናሳውቃቸዋለን ብለውናል።